በብሪቲሽ ሙዚየም ውስጥ ከሚገኙ ከዓለም ዙሪያ ከተሰበሰቡ ቅርሶች መካከል ከኢትዮጵያ የተወሰዱ ታቦታት እንዳሉ ታውቃላችሁ። ይሄ ታቦት የተወሰደው በመቅደላ ጦርነት ነው። እንግሊዞቹ አፄ ቴዎድሮስን ለመውጋት ወደ መቅደላ ሲመጡ የብሪቲሽ ሙዚየምን የጥንታዊ ታሪክ ጥናት ባለሙያ ሪቻርድ ሆልምስን ይዘው ነበር የመጡት። በመቅደላ ጦርነት ላይ ጦርነቱ ሲፋፋም እሱ ግን መዝገቡን ይዞ የኢትዮጵያን አድባራት የኢትዮጵያን ገዳማት እየበረበረ ነበረ። በዚያን ጊዜ እጅግ በርካታ የብራና መጽሐፍቶች፣ በርካታ የነገስታት ዘውዶች፣ ሀብቶች፣ ወርቆች፣ ማዕድናት እንደዚሁም ደግሞ እነዚህ አንዳንዶች 10 ናቸው ይላሉ፣ አንዳንዶች ደግሞ 11 የኢትዮጵያ ታቦታት በዚህ በሪቻርድ ሆልምስ አማካኝነት ከመቅደላ ተዘርፈው በዝሆን ተጭነው ዛሬ ብሪቲሽ ሙዚየም ላይ ይገኛሉና ኢትዮጵያዊ መቼ ነው ሀብቱን የሚያስመልሰው? የተዘረፉ ንብረቶቻችን የኢትዮጵያ ለኢትዮጵያ የሚሆኑበት ጊዜ መቼ ነው የሚል ቁጭት ይቀሰቅሳሉ እንደዚህ አይነት ታሪኮችን ስንሰማ።